የሚሰፉብሽ ሰዎች ለአንድ ቀን ብቻ ሰጥተው ቢያዳምጡሽ በራሳቸው ያዝኑ ነበር። በእውነት አቡዬ ብዙ ሰው ስለሚጠብቅ ብዙ አላውራ ማለት ግራ እየገባኝ የትኛውን እንደማወራ ማለት እየጠፋ በጣም ነው የምወድሽ ውዷ እህቴ። አብሮ ስለሚያግዙሽ ሁሉ አመሰግናለሁ። እግዚአብሔር ከፊትም ከኋላም በግራም በቀኝም ከነ ቤተሰብሽ ሞገስ ይሆንሽ። እናቴ ደግሞ ሞገስሽ። አመሰግናለሁ። ሁላችሁንም ወዳችኋለሁ። ሰብስክራይብ የሆነ ሰው አድርጎኛል መሰለኝ። በጣም ነው ማመሰግነው። ሰብስክሪፕሽን የሰጠኝ ሰው አለ። በጣም ነው ማመሰግነው። እናት እኔም አመሰግናታለሁ። ቴንክ ዩ ሶ የኔ መልካም አክባሪሽ ነኝ። በጣም የኔ ወድ ነው። እሺ እኔ ነኝ። አዎ አገሬ ወየ ሀብዬ የእኛ ናፍቆት። እናቴን ከእንቅልፌ ስነቃ ረጁ ቤት ነው የሰማሁትና እንዴ የሀቡ እኮ 3ኛ አካውንቷ ተዘጋ ሲሉ እንደነገርኩ ምንድን ነው ነገሩ ምናምን ብዬ ረጁን በጽሁፍ ጠየኳት። ይከፈታል ዝም በሉ እያለች እያረጋጋች ነበርና በጣም ደስ ብሎናል ስለተከፈተ ስለተመለሰ እግዚአብሔር ይመስገን። ምክንያቱም ይህ ቤት ሲከፈት ለአንቺ ብቻ አይደለም ደስ የሚልሽ ሞር እኛን ነው ደስ የሚለን። ምክንያቱም እኛንን ማረፊያ አንቺ ለእኛ ማረፊያችን ነሽ እና መጥተን የምናርፈው አንቺ ቤት ነው። ደስ ብሎናል በጣም ሲከፈት እና ምን ሰማሁ መሰለሽ የሆነ ቀንደኛ ሪፖርት አድራጊው መመለሱን አላወቀም ነበር እና የሆነ ቤት ተቀምጦ እኔ ከላይ ነኝ እንደዚህ ስክሮን እያረኩ እያለፍኩ አየሁትና እስኪ ላዳምጥ ብዬ አልገባሁም። ከውስጥ ከላይ እያዳመጥኩት ያወራ ነበርና የቤታም ጠላት ነው ሰውየው ማለት ነው። ለአንቺ ብቻ ይምሰልሽ እና እሷንም የእሷን ፎቶ ያደረጉትንም እየተናገረ ከታች ምን ጻፉለት? የሀቡ አካውንት እኮ ተከፈተ ብለው ጻፉለት። አነበበና ምንድን ነው የምታወሩት ሲል ተከፈተላት እኮ ሲሉ ቆይ መጣው ተመልሽ እንትን መልእክት አስተላልፍ የመጣው ከገስት ወረደ። ከገስት ወርዶ ሄዶ ቴሌግራም ደርሶ እንደገና ተመልሶ ከዛ ቤት ገባ። ቁጭ ብዬ እየጠበቁት ነበረ። በቃ አሁን መቀጠል እንችላለን አጀንዳችን አለ። ሪፖርቴን አድርሼ መጥቻለሁ። እሷንማ ከምድረ ገጽ ካላጠፋሁ አላርፍም አለ። እማየትሙት ነው የምልሽ ሀቡ። እኔ ገረመኝ። የት ያውቃታል? የት ሲጀምር ቤቷ ገብቶ አውርቶ የሆነ ነገር ገጥሞት አያውቅም። እና ያች ልጅ ትጠይቀው ነበረ ምን አርጎ ታውቃታለህ? ቤተሰቦቿን ታውቃለህ? ደርሳበት ያቸው ያክሽ እሷ እኮ ባሌና ልጆች ካሉ ይሄ ህዝብ ጥሎኝ ቢሄድ ባሌና ህዝቦች ካሉ ችግር የለብኝም ምንም የማይገናኝ ማለት ነው። እና ምቀኞችሽ ማለት ነው እንደዚህ የሚከታተሉሽ ምንም ጭራሽ የሆነ ሲጠየቁ ሀቢባ ምን አርጋችሁ ነው እንዲህ ጥምድ ያደርጋችሁ ሲሉ ሙስሊም ሆና ክርስቲያን ስላገባች፣ ሙስሊም ሆና ስለምትጠጣ፣ ሙስሊም ሆና ፀጉሯን ክፍት ስላረገች በግል ላይ ያቸው በቃ ምንም የማይገናኝ ነገር ነው ሲል የሚናገር በህይወት ካለው አልጠፋም ከቲክቶክ እነሱ እኔ ይለጥፈው ከነ ዘር ማንዘሬ ከነ ልጆቼ ከነ ባሌ ስለሰደቡኝ እኔ ለሀቅ መቆም ለተበደለ ሰው መቆም የታመመን ሰው እርዳታ ከማሰባሰብ ወደኋላ ነው። ትልቁ አካውንት ቢዘጋ ይሄ አካውንት አለ። ይሄም ሲዘጋ ይሄም ትናንት አዘግተውት ነበራ። ሌላ ከፍታለሁ። ዛሬ እኮ 0 ፎሎ 0 አዲስ አካውንት ከፍቼ መጥቼ እኮ ላይቬን ከፍቼ 3000 ሰው እኮ ያየኝ ጀግና እኮ ነኝ። በዜሮ አዲስ አካውንት ዛሬ ክሬት አድርጌ እኮ ገብቼ 3000 ሰው ነኝ ብሎ መጥቷል። ሰው እኔን ነው የሚፈልገው አካውንት አይደለም። ዛሬ አዲስ አካውንት ከፍቼ ብገባ አዲስ ይገባል። ይሄ አካውንት በ3 ቀን ነው 100,000 ሊገባ የደረሰው። ስለዚህ ተዋቸው ያውሩ። እኛ ጊዜ የለንም ለወረኛ ለሀሜተኛ። ይሳደቡ ከነዘር እኔ ችግር የለብኝም። ስድብ ግንባሬ ላይ አይለጠፍም። እኔን ግን አያስጠፉኝም። እኔን አንገት የሚያስደፉኝ እስከዛሬ እንዳስጠፏቸው መልካም ሰዎችን ከቲክቶክ ላይ እየቀጠቀጡ አስጠፍተዋል። ብዙ መልካም ስራ የሚሰሩ ሰዎች ከቲክቶክ ጠፍተዋል። እኔ ግን አልጠፋም። ቆዳዬ ወፍራም ነው። ለዚህ ነው በጣም የምንወደሽ። አንቺ ብቻ አይደለሽም፣ ብዙ ስትሮንግ ውመኖችን አፍርተሻል በሰርሽ በጣም ማለት ነው። ስለዚህ ሁላችሁንም ወዳጆቿንም የሆነ መልዕክት ማስተላለፍላችሁ ስንወጣ ቢያንስ እንኳን 50 ጊዜ ከዚህ ፕሮፋይሏ ላይ እየገባን ስንወጣ ከቤቷም ስትወጣ ዘግታ ስትወጣ በቃ 50 ጊዜም ቢሆን ኮፒ ሊንክ እናደርግላት። በቃ እጅ ለእጅ እንያያዝ። ጠላት ሲነሳ እኛም ወዳጆቹ አብረን መነሳት አለብን።
ያው ድሮኖችን ስላሉ ችግር የለውም። ሀቡዬ ያው በምንችለው እንተባበራለን። ሀቡዬ በጣም ነው የምወድሽ የኔ በረከቴ ነሽ አንቺ። በብዙ ተባርኪያለሁ በአንቺ። እግዚአብሔር ትዳርሽን ይባርክልሽ፣ ልጆችሽን ይባርክልሽ። በልጆችሽ እግዚአብሔር ይክፈልሽ። እኛ ምንም እንወድሻለን ብቻ ነው የምንልሽ፣ ምንም የምንሰጥሽ ነገር የለም። ነገር ግን እግዚአብሔር ልጆችሽን አሳድጎ በልጆችሽ ይባርክሽ። በጣም 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 ነው የምወድሽ የማከብርሽ። ሁልጊዜ መጎንሽ ነኝ፣ በምችለው አብሬሽ ነኝ። ሀቡዬ በጣም ነው የምወድሽ እናቴ፣ የኔ እናት። እሺ እናቴ፣ እሺ ፓፒን ደግሞ በሰላም የሚመልሰው ወደ